ሰላም ጤና ይስጥልን ቤተሰቦች እንዴት ናችሁ? ዛሬ ማንነት ስለሚባል ነገር ላወራ ፈልጋለሁ። ማንነት ማለት በህይወታችን ውስጥ በምንኖርበት ያለን ካራክተር ወይም ደግሞ ያለን እኛ የተሰጠን ነገር ነው። ማንነት አይሸጥም፣ አይገዛም። ማንነት የምንሰራው ውስጣዊ እኛነታችን ነው። በህይወትህ ስትኖር ማንንም ለማስደሰት ማንንም ለማስከፋት መሞከር አያስፈልግም። ሌላን ሰው ለማስደሰት ብለህ ያልሆነን ካራክተር መጫወት አያስፈልግም። በቃ የተሰጠንን እኛነታችንን የተሰጠንን ማንነታችንን መኖር ነው የኛ ኃላፊነት። ህይወት የኛ ካራክተር ናት። ህይወት የኛ የራሳችን የየግላችን ኃላፊነት ናት። በተሰጠን ማንነት በተሰጠን ኃላፊነት የመኖር ግዴታው መብቱም የኛ ነው። ስለዚህ በህይወት ማንንም ለማሳመን ማንንም ለማስደሰት ቅንጣት ታክል እንኳን ሙከራ አታድርግ። በቃ የተሰጠህን ኑር። ማንነትህ ነው ያ። አመሰግናለሁ።